አሁን ቪዲዮውን እውነት ስታዩት ደግሞ ምንድነው ትላላችሁ? ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ውድ ጓደኞቼ ሁላችሁም ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። እርሱ ምንድን ነው ትላላችሁ? ያው በጉጉት ነው የምጠብቁኛ እና ውድ ቤተሰቦቼ ዛሬ የመጣሁበት አንድ ታሪክ አለኝ። እርሱም ምንድን ነው ግን ስትጀምሩት ነገሬን ከመጀመሪያ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቦቼ አበረታቱኝ። እኔ እህታችሁን አበረታቱኝ። እና ምንድን ልበላችሁ መሰላችሁ? አሁን አንድ ቪዲዮ አይቼ ነው። እሱም ቪዲዮ ደግሞ ከዚህ በኋላ ታዩታላችሁ ማለት ነው። እርሱ ምንድን ነው አረብ ሀገር አንድ እህቴ ነበረች። ቪዲዮን ከኋላ ታዩታላችሁ። እኔም እንደናንተ አይቼው በጣም ታዘብኩትና በጣም ብዙ ነገር ያየሁበት ነገር አለኝ እና እሱን ደግሞ ታዩታላችሁ። እና አረብ ሀገር አንዳንድ ጊዜ አረብ ሀገር ሄደች ወይም ልጄ እኮ አረብ ሀገር ሄደች ብለው እናቶቻችን ወይ አባቶቻችን ሲያወሩ ከዛ ያለው ሰው በቃ እንደ ሀብታም አድርገው ነው የሚቆጥሩት። ሀብታም ማለት ነው። ምክንያቱም ይሄን ልላቸው የቻልኩበት ምክንያት አለኝ። ምሳሌ አሁን እህቴ እኮ አረብ ሀገር ሄደች፣ ወንድሜ እኮ አረብ ሀገር ሄደ ምናምን ሲባል ስደት ቀልድ ይመስላችኋል? ኢትዮጵያ ያላሉ ሰዎች ማለት ነው። እውነቴ ነው የምላችሁ፣ ሁላችሁ ማለት ነው፣ ሁላችንም ቀልድ ይመስለናል። እዛ ምን እስከ እኔው ጀምሮ እዛ ሳለን እኔ እዛ ሳለው ራሱ ቀልድ መስሎ ነው የሚታየኝ። ጭራሽ ታስፈራሪኛለሽ። ምን ልታመጪ ነው? ሌቦች ሁለታችሁ ሌባ ናችሁ። አሳርፏል። ያለውን ነገር ነግሬሻል። እንዲያመጣሁሽ ምንድን ነው እንደዚህ ገና ምንም ሳላውቅ እንደዚህ የሚያደርግሽ አንቺ? ቆይ ምንም አታውቂም አንቺ፣ ምንም አታውቂም። ይኸው ወንድም አይደለ በጣም ትዕግስተኛ እየሆንኩ በጣም እየታገስኳት ቆይ ያላት እውነት ስላለ ነው። እሷ ማን ይላት ነገር ነገሩ እናቴ እየታመመች እናቴን ትቼ እኮ እኔ ለአንቺ ወንድም ነበር ያደለሁት። ሌቦ ወደሽ ፈቅደሽ ነው ያደረግሽ። ምን አገባኝ ነው መለከተኛል ማለቶኝ ነው። ምን አገባኝ አንቺ ስትጀናጀኝ እኔ ነበርኩ ወይ ንገሪኝ። እኔ ነበርኩ ማለት ነው። ወደሽ መሰለኝ የሰጠሽው። ከሰጠሽው ወደሽ መሰለኝ ያደረግሽው። ደግሞ አሁን ማለት አወራለሁ ሰው እያየን ነው። እግዚአብሔር ሰው እያየን ነው። እናንተ ሰዎች ይኸው እንዳለ ሰው እኮ እያየን እኮ ነው። ሰው እያየን እኮ ነው። እንደዚህ ምንድን ነው እያደረግሽ? ውጣ ውረዱንም ማልቀስን፣ መራብን፣ መጠማትን ያየሁት አንድ ሰው ሲደርስበት ነው እና የሚያውቀው። አብዛኞቻችን እኛ አረብ ሀገር ያለን ልጆች አብዛኞቻችን ተሸዋጅ ነን። በጣም በትንሹ ነገር ነው የምንታለለው፣ በትንሹ ነገር ነው የምንሸወደው ማለት ነው። እርሱ ምንድን ነው ቤተሰቦቼ፣ አሁን ስራ በሚበዛ ሰዓት ቢዚ እንሆናለን። ቢዚ በምንሆንበት ሰዓት በቃ ቲክቶክ ላይ ገብተን አንድ አፍታ እንዝናናለን። ዩቱብ ላይ ገብተን ፌስቡክ ላይ ገብተን እናወራለን፣ እንጀናጀናለን። በዛ ፌስቡክም በቲክቶክም በተለያየ ነገር ይምጣ ያንን ዝም ብለን እናወራዋለን። በምናወራ ሰዓት እንደ ቀልድ ያንን ልጅ ማለት ነው ፍቅረኛ ልበላችሁ ስናወራው በቃ በቀልድ ስራ እየሰራን እቃ እያጠን ቤት እያጸዳን እንቅልፋችንን አተን
የተለያየ ነገር አለ። እንደዛ ልናወራ እንችላለን፣ እናወራለሁ። ግን ጥቅም ሳይሆን ጉዳት አለበት። በዚህ ምክንያት ላይ ውድ እህቶቼ እያስተዋላችሁ መሄድ አለባችሁ። ምክንያቱም ምን መሰላችሁ፣ እያስተዋላችሁ መሄድ አለባችሁ ስላችሁ አብዛኞቻችን እንደዚህ በፌስቡክ በቲክቶክ እንገናኝና ከዛ አንድ ሰሞን ካወራን በኋላ ምን እናደርጋለን? ወደ ፍቅር ቦታ ዝም ብሎ በወሬ አለ አይደለ? በወሬ ምንነቱን ሳታውቁት ምንነቱን ሳታውቂ ወይም ሳታውቂው ከኔው ጀምሮ ማለት ነው ሳናቀው ዝም ብለን እናወራዋለን፣ እንጀናጀናለን። ከዛ ወደ ፍቅር ቦታ ጥልቅ ብለሽ ከገባሽ በኋላ ልብሽ ይሰወራል። አበቃ ነገር በቃ አለ አይደለ? የሚሰራው አላማ ከኢትዮጵያ ያሰብሽው አላማ ይጠፋል። ምን ብዬ ከኢትዮጵያ ያሰብሽው አላማሽ በቃ ገደል ነው የሚገባው። ባይዘዌ ከዛ የነበረው አላማችን እና ከዚህ መተን የምናደርጋቸው ድርጊቶች ሰማይና ምድር ናቸው፣ አይገናኙም። ምክንያቱም እዛ አገራችን ሆነን ስናስብ ይሄን አድርጌ ቤት ሰርቼ ቤተሰቦች ለውጬ እኔ ተለውጬ ብለን አስበን እንመጣለን አይደለም። ግን እንደዛ አይሆንም። ከዚህ ከመጣን በኋላ ሁሉ ነገር ይቀያየራል። በቃ ገደል ነው የሚገባው። የታለመው የታሰበው ነገር ሁሉ ገደል ነው የሚገባው፣ አይሳካም። ይሄ ለምንድን ነው? ይሄ የሚሆነው ደግሞ በራሳችን ነው፣ በራሳችን ምክንያት ነው ማለት ነው። ምክንያቱም አንድ ሰው ቆራጥ መሆን ካለበት ቆራጥ መሆን አለበት። የወጣበትን ዓላማ መርሳት የለበትም። ለትዳርም ፕሮግራም አለው፣ የፍቅርም ጊዜ አለው፣ የስራም ጊዜ አለው፣ የምግብም ጊዜ አለው አይደለም። ለሁሉም ሰዓት ጊዜ አለው። ምሳሌ ጧት ቁርስ 2 ሰዓት ቁርስ ከተበላ መልሶ 4 ሰዓት ላይ መብላት አይቻልም። 6 ሰዓት 7 ሰዓት ካልደረሰ በቀር ማለት ነው። ስለዛ ለሁሉም ሰዓት አለው። ምን ልላችሁ ፈልጌ ነው ውድ ቤተሰቦቼ፣ እኛ አረብ ሀገር የመጣን ልጆች አላማችንን ትተን ሌላ አቅጣጫ ውስጥ እንገባለን። እኔ ምን አውቃለሁ? አንቺ ምንድን ነው እያደረግሽ ያለሽው? አንቺ ምንድን ነው እያደረግሽ ያለሽው? ምንድን ነው እያደረግሽ ያለሽው? እኔ ማለት የእሱ ሚስት ምንድን ነው እየሰራችሁ ያላችሁት? ምን ማለት ነው? ሌላ መንገድ ውስጥ እንገባለን ማለት ነው። ይሄ የሚሆነው ደግሞ በገዛ እጃችን ነው። እኛ ሳንለውጥ ሌላውን እንለውጣለን። ይሄ ምክንያት ምንድን ነው ትላላችሁ? በጣም 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 የሚከብድ ብዙ ልጆች የተሸወዱበት መንገድ። ይሄም እኮ ሆኖ እኮ መጨረሻ ተባበር ምን ክብር አላችሁ? ያ ሁሉ ጊዜ ሳወራሽ የት ነበር? ዝም በል አሁን ዝም በል። ከዚህ በኋላ ይበቃሻል። ምን ማለት ነው? አሳርፏት። ከሌላ ሀገር ጭራሽ እንዴት ነው የሚያደርጋት? እቺ አበዛሽው። እሺ ይበቃሻል። አንቺ ወንድሜ ላይ ነው የመጣሽው። ምን ተመጫለሽ? ጭራሽ በኋላ ደግሞ ምን ያደርጋታል? አውርታ ስታበቃ ደሞዝሽ ወርሽ አልደረሰም ወይ ይላታል። ወደ ፍቅር ከገቡ በኋላ ማለት ነው። ይሄን አስተካክልልሻለሁ፣ ቤት እንሰራለን። ገና ቤተሰቦቹ አያውቁትም፣ አታውቀውም። ቤት እሰራልሻለሁኝ፣ የፈለግሽውን ነገር አደርግልሻለሁኝ፣ አንቺ ከሱ ትሰሪያለሽ፣ እኔ ከዚህ አሰራለሁኝ እያለ እሱ ጫቱን ይቅማል፣ መጠጡን ይጠጣል፣ ስጃራውን ያጨሳል። ቡል ያለ ቃሚና አጫስ ይሆናል ማለት ነው። ምንድነው? እቺ ልጅ ደግሞ ቤት ታጸዳለች፣ ምግብ ትሰራለች፣ ልብስ ትተኩሳለች፣ ልብስ ታጥባለች፣ ሴትዮዋ ጋር ትዞራለች። የአረብ ሀገር ስራ ምን ብዬ ልንገራችሁ? ምን ብዬ 24 ሰዓት እንደዚህ ቁመን የምንውልበት እኮ እግራችን ከስር እኮ ያብጣል። ግን ይሄን አንረዳም።
ችግር እኮ ይሄ ነው ደግሞ አንረዳም እኮ እንደዚህ ሁነን እንኳን አንረዳው ራሳችን ውስጣችን የቆምንበት ኩላሊታችን እያበጠ ስንት እህቶቻችን ናቸው በቃ በኩላሊት በሽታ ስንታችን ነው ህይወታቸው ያለፈው ስንቶቻችንን ደግሞ ሰርተን 10 ዓመት 7 ዓመት 9 ዓመት 10 ዓመት 20 ዓመት ሰርተው ከሀገራቸው ሲገቡ ቅንጭላቷ ተነክቷል እቺ ተዋት አታውሯት አታናግሯት ሆስፒታል ውሰዷት ጭንቅላቷ ተነክቷል ተብለን እንባላለን ይሄ የሚወራበት ምክንያቱ ምንድነው እኛ ራሳችን አለማወቃችን እኛ ለራሳችን አለመሆናችን ይሄ እንደዚህ አይነት ነገር የሚያመጣብን ማለት ነው ለማታቂው ምንነቱን ለማታቂው በቃ አካውንት ላክልኝ ወር ደረሰች አካውንት ላክልኝ እሺ ይልክላታል ያቺ ወር እጇ ገና እንኳን በስማም ብላ እንኳን ከሻንጣ ውስጥ እንኳን አትገባም ከእጇ ላይ እንዳለ ወደ እንትን ነው የሚሄደው ወደ አካውንት ነው የሚገባው እጇ ሳይዘው ይቺ አይኗ እየተቆለጨለጨች አይኗ ብሯን እየናፈቀች ብሯ እየናፈቃት ማለት ነው ከኪሷ ሳይገባ አካውንት ነው ውስጥ የሚገባው ይሄ ደግሞ ከወንድ ኪስ ነው የሚገባው ይሄ አግባብ ነው ትላላችሁ ተውድ እህቶቼ እወቁበት እውነት እወቁበት አትሸወዱ በጣም ራሳችሁን ካላወቃችሁ ይሄ ዘበን ብቻ ሳይሆን ራሳችሁን ካላወቃችሁ ይሄ ጊዜ ከባድ ነው አሁን ወደ ሀገር ልገባ ነው ብትሉ ኑሮ ተወዷል እንዳትመጪ ስሪ እንጂ ነይ ቶሎ የሚልሽ የለም ነይ ግቢ የሚልሽ የለም ነይ ቶሎ ልጄ እናትም ይሁን አባትም ይሁን ወንድምም ይሁን አክስትም አጎትም ባልም ይሁን ማንኛውም ራሳችሁን ካላወቃችሁ በቃ ተውት አይከብድም እንደዚህ አሁን ከስር የምለቅላችሁ እህቴ 2 ዓመት ብሎ የለፋሁበትን ብላ ነው የምትለው ቪዲዮውን ታውታላችሁ ግን ከእንደዚህ አይነት ውስጥ ከመግባት ይልቅ መጠንቀቅ ብር የምትልኩበት ካጣችሁ በእጃችሁ አስቀምጡት በቃ አስቀምጣችሁ ይጠራቀም ከተጠራቀሙ በኋላ ደህና ሰው አለ ለምትሉት ሰው ቶሎ ትልኩትና ቶሎ ብላችሁ ወደ ሀገራችሁ ትገባላችሁ ቶሎ ብላችሁ ደግሞ ሳይዘገይ ደግሞ ወደ ሀገራችሁ ሄዳችሁ በራሳችሁ አካውንት ታስተላልፋላችሁ የወረወሯን ከመላክ ይልቅ እጃችሁ ላይ ጥርቅምቅም አድርጋችሁ አስቀምጣችሁ ማለት ነው ሲጠራቀምላችሁ ለእኔ የምትሉትን ለአባት ለእናት ሌላ ቤተሰቦቼ ፍቅረኛሽ ከሚበላው ማለት ነው እናትና አባትሽ ቢበሉት 10 እጅ ይበልጣል 10 እጅ ምክንያቱም 9 ወር ተሸክማ 4 ዓመት አጥብታ ስንት ተሰቃይታ አሳድጋሻለች እና ሌላ ወንድ ከሚበላው እናትና አባትሽ ቢበሉት መች ምክንያቱም ብዙ ስቃይና መከራ ስላሳለፉ እነሱ እኛን ለማሳደግ ብዙ ነገር ስለሆኑ ማለት ነው ግን በፌስቡክ ተጀናጅነሽ በቲክቶክ ተጀናጅነሽ ለማታውቂው ዝም ብለሽ ይሆነኛል ይሄን ያደርግልኛል ብለሽ እሱ ወይ እዛ ግብቶ ሊሆን ይችላል ልጅ አለው ዝም ብሎ ነው የሚበላሽ መቃሚያ ማጨሻ ቤተሰቦቼ በጣም ነው የሚከብደው በጣም ነው የሚያስጠላው እውነት ለመናገር በጣም ነው የሚዘገንነው እውነት እኔ በጣም ነው የዘገነነኝ ምክንያቱም
አወራኛ ምን ማለት ባላችሁ ምን ብለሽ ነው የገባሽው? ኧረ በእናታችሁ ምንድን ነው አሁን አንቺ አታስፈልጊም። አሁን አንቺ አታስፈልጊም። ሰማሽኛ? አታስፈልጊም። ምንድን ነው ተባብለን የገባነው? በእናትሽ አላውቃትም እንዴ ና ያንተ ራስ ምንድን ነው የሰራው? ከእሷ ጋር ግን አንቺ እኔ ያዋረኛል ቆይሻል አንዴ ነው ያዋረኛል። አንቺ ነው ያላ አንዴ ላውራው በቃ አንቺ ምን ቤት ነሽ? አንቺ ማንሽ ነሽ? አንቺ ምን ብለሽ ነው ገባሽ? ሰው ቤት ነው ገባችሁ? እሷና እሱ ይነጋገሩ። እሷና እሱ ዝም ብላሉ ብለሽ ነው የገባሽው? ለምን ትረብሻለሽ? ምንድን ነው የምታወሪው? ለምን ቤት የሚባለው ድረስ ነው ተጠቅመሽ ማለት ነው? እኔ ታውራኝ ለምን ነው የጠፋው? ለምንድን ነው የጠፋው? ቆይ አንቺ አትልጣጪ አትንኪ ዞር በይ። ማን ምን ብለሽ ነው የገባሽው? ይሄ ንገሪኝ። ማን ነው እኔ ምን አልኩሽ? በቃ ተው ሄሉ ማንን ነው የምጠሽው? አንቺ ዞር በይ ዞር በይ አንቺ ራስሽ ሄሉ ማንን ነው የምጠሽው? ዞር በይ ይሁሉ ላይ ያንተ ስራ ማለት ነው። ታያለህ ምን ብለሽ ነው የገባሽው? ምን ብለሽ ነበር የገባሽው? አያገባሽ ሰማሽኝ አይደል? አንቺ አያገባሽ ምን ብለሽ ነበር የገባሽው? አያገባሽ አንቺ ባታመጪኝ እኮ ነው ቀጥታ ስለናፈዳችሁ ማሽን ተይኝ ማንነት ነው በቃ ተውኝ። ምን ያደረጋችሁ ታይኛለሽ አይደል? ስለዚህ ያምሽ እንዳነኪ ወጪ ለዛበ ወጪ አልወጣም። አንቺ ማንን ነው የመጣሽው? ከገዛ ቤቴ ውጪ ትላለች። እኔ ራሱ አላውቅም ምንም ማለት ነው። እንኳን አንቺ እኛ የምንፈልገው አለ ቤት ነው እኛም ልናናግረን እንፈልጋለን። ይሄኛው ቤት ነው ያልሽ መስዋ ላይ ያደረጋችሁ በጣም ያስቀየመ ስልክ አታነሳ በአካል ልናገኘ ሞከረ ስልክ ደወለ ለምን አልመጣም? ይሄ ቤት ነው ባንቺ ገንዘብ የተገዛው ቤት ይሄ ቤት ነው ምን ጀመር የቤት እቃውን ማቋርጧል። ቤቱንም ገዝቷል። ግን እቺ ከየት ነው የመጣችው? ምን ማለት ነው? እንዴት እና ከዚህ በላይ ምን ያወራሽ? እየፈለገ ነው? እሺ ዝም አስብሏት በእናታችሁ። በቃ አሁን አንቺ ዝም አስብሏት እንዳትበጥብጥ ያለውን ነገር ያንስ ዳር ነው የምትለው ባል ትዳር ናቸው። እነሱ ባል ትዳር ናቸው። ቀይ ጌማችሁን ተው። በቃ ጨዋታችሁን ተው። ሴትዮ እኔ ደግሞ በቃ ተው። ቤት
አሁንም ነገር የወጣ ነው እንጂ ቀጥ ብላ እሷ አንቺ ባለሽበት መምጣቱ አይቀርም ነበር። ልጅ ተምታ ግን እናንተ ቤት ድረስ የምታረሱት እናንተ የመጣችሁ ቤታችሁን አጣጣ ቤታችሁን አጣጣ ያላችሁ ሰምኛችሁ ቤት ያጣጣው ማውራት ካለብሽ ውጪ ነው ማውራት ፈልገው እሱ ነው አይደለ? አንቺ ደግሞ ዝም ውጪ ነው ማለት ተረጋጉና እሺ ቁጭ ብለን እናውራ። ይሄ ነገር ማለት ሄሎ ዝም በይ። ቤት ድረስ ሴት ይዘሽ ከመጣሽ በኋላ ምን ላድርግ? ምንም ማታውቂ እንዴት ይዘሽ ትመጫለሽ? ምንም አውቀው ነገር የለም። ውጪ ማናገር ትቻለሽ እኮ እምቢ ብላኝ ነው። ይሄው እምቢ ብላኝ ነው መጣችሁ። ወይ ቤታችሁ ታውቃለች። እኔ አላውቃትም አልኩሽ እኮ እኔ አላውቃትም። በቃ አስረዳት። እኔ እኮ አላውቅም። እውነቱን ንገረኝ። ምን ያስፈራ አንተ ምን ያስፈራህ? ያው ፍቅር ቆይ ረስተኸው ነው? ምን ሆናችሁ? አንቺ ምንድን ነው ተባብለን የገባነው? ቆይ ምንድን ነው ያልሽኝ? በቃ ምንድን ነው የምታወሪው? ለምን ይቺ ልጅ ለምን አታስወጧት? በቃ እኮ አታስፈልግም እኮ ምንም እኮ አታስፈልግም። አንቺ ሸረለከት ይሆናል። በጣም ነው የምወደው። ምን ማለት ነው? ቆይ እኔ አልገባኝም። ምን ሆነህ ነው? ንገረኝ። እሺ ያ ሁሉ ልፋት ያ ሁሉ ነገር ውሸት ነው ማለት ንገረኝ። እሺ ምንድን ነው የሚያስፈራው? እኔ ባለትዳር ነኝ። ለምንድን ነው የማትይኝ? ባለትዳር ነኝ። ልጅበት እኮ ነኝ። ለምንድን ነው የማትይኝ? እኔ ምንም አልደበኩሽም። የደበቀኝ ነገር ምንም የደበኩሽ ነገር ምን ማለት ነው? እና ምን ብዬ ላስረዳሽ? ለምን ደንግጠህ ብርጭቆ የሰበርከው? እኔ አላውቃትም። በቃ አንዳንዴ ይፈጠራል። አላውቅሽም። አላውቅሽም። እኔ ያ ሁሉ ነገር እንዳላረግን አላውቅሽም። በእናትሽ ምን አደረግን እኛ? አላውቅሽም ምንድን ነው ችግር? ቴሌግራም ላይ የንግድ ባንክ ብር ትራንስፈር ያደረገችበት አሳያለሁ። ያለው ነገር ለሄሉ አሳይተናት እንዴት ሲደረግ በእናትሽ ተረጋጉ። የማይሆን ነገር አትናገሩ። ከነመፈጠርሽ አላቅሽም። ቆይ ማታውቃት ከሆነ ለምን ደነገጥ? ምን አውቃለሁ እንዴ? አንዳንድ ሰው ይደነግጣል እኮ። ምን ማለት ነው መደንገጥ? እንደዚህ ነው እነሱ ሲገቡ ያልደነገጥክ ለምን እሷ ስገባ ደነገጥክ? ንገረኝ። ምን አስደነገጠ? እሺ በቃ ማናት? እኔ አላውቃትም። ምን ማለት ነው አላውቃትም? የማታውቃት ከሆነ ቤት ድረስ ትመጣለች። ሄሉ ደግሞ በጣም ባለጌ ሴት ነሽ። ሲጀመር እንዴት ቤት ድረስ ታመጫለሽ? መጫወቻ ቤት አይደለም። እሺ የተከበረ ቤት ነው ቤታችሁ። እናንተም ቢሆን ከዩቲዩበር አጣርታ ነው የመጣችሁ። ብቻዋን ብትመጣ ምን ሊፈጠር ነበር? እኔ ሁሉም ነገር ይቅርብኝ። እኔ አንተ ብትመጣ ያምርባታል ማለት ነው። እነሱ ናቸው። ምን ላድርግ? ምን ላድርግሽ? ንገሪኝ። ከቤት ይውጡ። ቤቴን እየበጠበጣችሁ ሄዱ። አንቺ ውጭ ሊከሪ እንዳመጣችኋት ይዛችልኝ ያለበለዚያ ፖሊስ ተራለሁ። ውብዬ ላስረዳሽ። ልጅቷን አረጋግጠን ይዘናት እንምጣ። አረጋግጠን ይዘናት ያለውን ነገር ችግር ካለባት እሱንም ይዛችሁ ወጥታችሁ አናግሩ። ገባችሁ? ይሄ የተከበረ ቤት ነው እንጂ መጫወቻ ዕቃ የሚጫወትበት ቤት አይደለም። እሺ አንቺ ግን ስንት ነገር አውጥተሽ ተመልሰሽ ያልሽው አንድ ነሽ። ምን ነበር ያልሽው? ሲጀመር የማንን ችግር አለብሽ? ምንድን ነው የሚያስደነግጠው? አንተ ካላደረግከው ምንድን ነው የሚያስደነግጠው? ደነገጥኩኛ። የሰው ልጅ ባህሪ እኮ ነው። ደነገጥኩኝ። ምንም በሌለ ምንድን ነው የሚያስደነግጠው? ስለዚህ ምን እናንተ እናወራለን። እናንተ ግን እኔ አትመለሱ። በቃ ከዚህ በኋላ ያቸው አልፈልግም። አሁንም ቢሆን እኔ ያቸው አልፈልግም። ቤት እንዳለ በጠጣው ነው ሰፈሩና ለበጠጣው ነው ፖሊስ ጠርታ ችግር ውስጥ ከምንገባ ልጅቷን አረጋግተን ይዘን እንምጣ። አንተ ውብዬን አረጋጋት፣ እንመለሳለን። እኔ አንተ ነፃ መሆን ነፃ ከሆን ልጅቷ ከዚህ ቤት አልሄድም እያለች
ነው ናሂ። ከዚህ ቤት አልወጣም እያለች ነው። በር ላይ ቆማለች። አልወጣም እያለች እኮ ነው። እሺ ውሰዱልኝ። ስንገባም እኮ አልወጣም ውሰዱልኝ። በቃ ልጅቷን አረጋግተናት እንመለስ። በቃ እሺ ውሰዱልኝ። ልጅቷን አረጋግተናት እንመለስ። ልጅቷን አረጋግተናት እንመለስ። በቃ ያለው አማራጭ ይሄ ብቻ ነው። እኔ መጀመሪያም ነግሬያለሁ። በጨዋት ስትመጪ ትንሽ አታፍሪ ማለት ነው። ለምንድን ነው ይዛችኋት የመጣችሁት? ለምንድን ነው ይዛችሁት? ምንድን ነው ችግርሽ? እናወራለን። ችግር ምን ማለት ነው? ያን ሁሉ ቴክስት ስጽፍልሽ ያን ሁሉ ነገር ሳደርግ ለምንድን ነው አንድ ቀን እንኳን አንድ ነገር የለም? ቆይ በሰላም ነው ማለት አረጋጓት። በሰላም ነው እንዴ? ላናግራት። ያን ሁሉ ቴክስት ስጽፍልሽ የት ነበርሽ? የት ነበርሽ? የት ነበርሽ? አንድ ቀን እንኳን አንቺ ምንም እንዳታረጋጋኝ። ምንም ከወንድምሽ ጋር ተመሳጥረሽ አንቺ እንደዛ ታደርጊኛለሽ። አሁን ነገሩን ለመፍታት ስለሆነ ለምንድን ነው ስሜት ስሚ፣ ተረጋጊ። መጀመሪያ ተረጋጊ። ምንድን ነው የምረጋጋው? አምንሽ አልችልም። ማለት ነው ለምንሽ አልችልም? ተረጋጊ መጀመሪያ። እንዴት ነው የሚያረጋት? ጭራሽ እንዴት ነው የሚያረጋት? ጭራሽ እንዴት ለምን ይዛችኋት መጣችሁ? ለምን ይዛችሁብኝ መጣችሁ? ለምን ይዛችሁብኝ መጣችሁ? አይንሽን ማየት አልፈልግም። አይንሽን ማየት አልፈልግም። አይንሽን ማየት አሳርፋት። ጭራሽ አሳርፋት ማለት ስሚ፣ በመጀመሪያ